የዛሬ ይለያል ነው የምላችሁ። በጣም የሚጣፍጥ በድንች ቂጣ በስጋ አድርገን እንዴት ሳንዱች እንስራ። በዶሮ ስጋ በእንቁላል የሚገርም ሳንዱች እንስራ። እስቲ እንየው። በጣም የሚገርም በጣም የሚጣፍጥ እንዴት እንደሚጣፍጥ እጃችሁን የሚያስቆርጥም ነው። ሞክሩት። በቀላሉ የሚሰራ ነው። ምንም የሚከብደው ነገር የለም። በጣም ቀላል ነው። በጣም ቀላል ነው። በደንብ ማየት ብቻ ነው። እያያችሁ መሞከር ትችላላችሁ። በጣም የሚጣፍጥ ለአሰራር ደግሞ በጣም ቀላል የሆነ ስራ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲጀምሩ በአክብሮት እናሳስባለን። ስለምታበረታቱኝ ደግሞ አመሰግናለሁ። በጣም የሚገርም ነው። ዋው! እንግዲህ እዚህ ውስጥ እየገባ ያለው ድንች ነው። ድንች ቀቅለን ፈጭተን ነው። ከዛ በትክክል ካያችሁት በደንብ ዋው ነው። እጃችሁን የሚያስቆረጥም ምግብ ነው እዚህ ጋር እየተሰራ ያለው። በደንብ ማየት ነው። ምግብ አልችልም ብሎ መጨናነቅ ቀረ። ማንኛውም ሰዓት በማንኛውም በፈለጉት ሰዓት እንደዚህ እያዩ ምግብ መስራት ይችላሉ። መሞከር ነው። ሞክሩት። ያልተሞከረ ነገር አይመጣም። ምንም ነገር ከማየት ይልቅ መሞከር የተሻለ ነውና ሞክሩት። ምግቡን ደግሞ ሰርታችሁ በጣም በቀላሉ በቤታችሁ አዘጋጅታችሁ የምትጠቀሙበት የድንች ሳንዱች ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እላለሁ። በጣም ቀላል ነው። ድንቹን እንግዲህ ባያችሁት መልክ እንደ ቅጣ ጋግረነዋል። ከዛ የሚቀረውን ደግሞ በትክክል ማየት ነው። ካየን ምንም ነገር አያቅተንም፣ እንሰራለን። ምግብ መስራት አልችልም ማለት ቀረ። የእኛን ቻናል በመከታተል ብቻ ባለሙያ መሆን ይችላሉ። እዚህ ጋር እየተጨመረ ያለው ዶሮ ስጋ ነው። ሽንኩርት በዚህ መልኩ ተከትፎ ሽንኩርት ይገባበታል። በመቀጠል ደግሞ የሚገባው ካሮት ተፈቅፍቆ ይገባበታል። እንግዲህ ልብ ብላችሁ ይዩት። ካሮት ተፈቅፍቆ እንግዲህ ዶሮ ስጋ፣ ሽንኩርት፣ ካሮት ነው። ይሄ የፈረንጅ ቃሪያ ተከትፎ ይጨምርበታል። በደንብ ልብ ብላችሁ ይዩት። ካያችሁት በጣም ቀላል የሆነ አሰራሩ ምቹ የሆነ ምግብ ነው። ይህም የፈረንጅ ቃሪያ ነው። በቢጫና በቀይ ለከለር እንዲያምር ተደርጎ የተሰራ ምግብ ነው። በደንብ ይዩት። ሌላ አዲስ ነገር የሚጨማመር ነገር ምንም ነገር የለም። ማየት ብቻ። ጨው፣ ቆንዶ በርበሬ ነው በቃ የተጨመረው። ሌላ ነገር የለም። የተፈጨ ቀረፋ ዱቄት መጨመር ትችላላችሁ። የተዘጋጀውን ድንች እንግዲህ የገበታ ቅቤ ነው። ሌሎቹ ቺዝ ትላላችሁ፣ ግን የገበታ ቅቤ ነው የተዘጋጀው። ድንቻችን እንግዲህ ድንቹ ቅጣም እንግዲህ በድንች ተጋግሮ በሳንጁስ መልኩ ይኸው እንግዲህ መልክ ይኑር እንጂ ሙያ ከጎረቤት የሚባል ነገር ልክ በዚህ ማየት ይቻላል ማለት ነው። የኛን ቻናል ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ የኛን ቻናል ተከታተሉ። ባለሙያ ማይሆን ይችላሉ። ቺዝ ነው በመጨረሻ የሚደረገው። ልብ በሉ። እዚህ ጋር እርጎ ነው። እርጎ ክሬም ነው የሚደረግበት። ነጭ ሽንኩርት ነው። በጣም ጣዕሙ እንዲኖረው በርሲኒ ተከትፎ ይጨምርበታል። እንግዲህ ጨው፣ ቆንዶ በርበሬ ገብቶበታል እንዳትረሱ። ይህን መሰለ እንግዲህ ሳንጁስ ተዘጋጅተዋል ማለት ነው።